ደፋችሁኝ አይደል እናንተ? ኦ ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም። መንፈስ ቸከስ የለም። ቆንጆ ሌላ ታሪክ አበጋን ሌላ ታሪክ ውስጥ ገብታል። ጌት ማማ እየሄድን ነው። በራሳችን ምንቆም ሴት ነሽ። ያንተን ተልካሻ ይቅርታ አልቀበልም። ማን ይቅርታ ጠየቀሽ? ታዲያ ምን ልትሰራ መጣህ? ጎረቤትሽ ናርዲን ታምሽ እሷን እየጠበቅኩ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት አላችሁልን? ዛሬ መተናል ደርሰናል ሰላምታ ሰተንም ገብተናል መተናል። ትንሽ ሰንፈናል ሰሞኑን በርግጥ ያው እንግዲህ ትረዱናላችሁ። ዛሬ በጣም አሪፍ ቪዲዮ ነው ይዘን የመጣ ነው። እንዴት ነበር ሳምንት? በጣም አሪፍ ነበር። አሪፍ ነው። እኔ ጋርም ጸደይ ነው በጣም ጉንፋን ይዞኛል። በዚሁ አጋጣሚ ሳምንቱ በጾም ያለው ከጀመረ ቆይቷል ማለት ነው። 2 ሳምንት ነው። አኪዱ ለናፍታን ነው የምንለው። እንጫወታለን፣ ሀሳብ እንሰጣለን ነው የሷ ስራ መሳቅ ነው። እንግዲህ በዚህ ከቀጠሉ እሷ ጥሩልኝ ያለችው ሁሉ ነገሯ ስምሽ መዓዛ ነው አይደል? እንዴት ጥሩ ትሸቻለሽ። አትሞላበጥብኝ ዛሬ አንቺ እንዴት እየነሳሻቸው ነው? ቆመሽ የቀረሹ ፈከክማቲ እንዴ ማዬ አደንግጥ የኔ ልጅ የኔ ሸበላ አዋዋሏን እኮ ልብዬ ነው። ቆማ አስቀር ጊዜ እኮ አሳስባይ ነው። ይሄ ጀለንጎ ሴት ቤት በኩል ይጣጋ የነፈጨለ ቀልድ እየቀለደ እንዴ ማዬ አንቺም እንደኔ ተቸግረሽ ነው። በሉ ተዋወቁ እንዴ እና በ40 ዓመትሽ ኮኮብዬ እንድዞር ነው የምፈልገው። በስልኳን ተቀበለ ጫምላቃ አንቺ ስልክሽን ስሉ። እዚህ ሞቲቬሽናል ስፒከር እያልሽ ከምትደነቁሪ እስኪ ፍቅር ነገር ሞክሪ፣ ተደናጀኝ። እዚህ አግባት ታጉን ትርክ አግብቶ ውልድ በቃ ተቃጠለን እኮ በቃ ሄዱ አንገናኝቶ። አሬ ሞላው ለሰው ሙላት ይውሰድ። አየሰው እናት የት ድረስ እንደሚታገል። አረ እንደው አግባና እኔንም ከሹፈርና ገላግለኝ። አፈር ይሄ ካልተመቸሽ የረዳቱን ስልክ ያዡ ልጄ ነው። የምርጫ ቅስቀሳ ዘንድሮ እናትና አባቶች አልተቸሩም። በቃ እነሱ ጀንጅኑላችሁ እንዴ? አረ ሰማ እኮ አንተ ባስቸግራለህ። አረ እኔ እንደዚህ አይነት ነገር አይመቸኝም። እንዳትመጪ በጥፊ ቢያንስ ለቤተሰብ ትረፊ ታይ ትረፊ እኔ ታዲያ እንዴ እኔ ምን ላድርገው? እኔ ተፈጥሮዬ ነው። አዎ ከቤት አይወጣም ምንም ተቸገረ። ያምጡልኝ ፈለጉኝ ከቻላችሁ ልጅ በኮመንት አይቀር ቀጣይ ቪዲዮ የኔ ቆንጆ ወይ አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም ነበር። የኔ ጌታ የት ነበርሽ እስከዛሬ? ለምን ዘገየሽ ህይወቴ ላይ? እስከመጨረሻው አለው ልክ ይፍቀድ ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ግን አስበው በጣም እና መች ነው ዱባይ ወስ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መሰማት ነው። ኤቢ የኔ ቆንጆ ኤቢዬ ሰፈሩን ይዘ የኔ ፍቅር ማነሽ አንቺ? ቆይ ፍቅር ያልሽ ምንድነው ማለት? እኔ ፍቅረኛው ያልሽ ጋር አይሰማሽም? አንተ እንዴ ሚውት ትላ አምልጥ ወረ ጉዳ ገደሉት። ደፋችሁኝ አይደል እናንተ? ኦ ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም። መንፈስ ቸከስ የለም። ቆንጆ
ሌላ ታሪክ አበቃን። ሌላ ታሪክ ውስጥ ገብታል። መንፈስ የሚገጁ ሌላ ታሪክ በቃ የተወላ ሌላ ታሪክ እየተሳሰብን እህቶቻችን እናንተ ካሽ ጨረስኩ መሰል ስጡኝ። ምን ማለት ነው እንዴ? ከሌለክ የለኝም አትልም? ወንድ ልጅ አይደለ እንዴ? እንዴት ነው ካሽ ምና? አረ ምን አንቺ ዝበይሲ እንዴ? ወንድ ልጅ አይደለ? ወንድ ልጅ ብቻ ወጪ ያወጣ ያለ ማን ነው አንቺ እንዴ? ለምን አንቺ አከፊል እንዴ? ይሄኔ እኮ አዝናንቶ አብልቶ አጠጥቶ ነው ያመጣሽ እና ኪሱን ስታጥቢ ውለሽ ታዲያ ብር ላይ ጎሎ ነው እንዴ? ወንድ ልጅ አይደለ እንዴ? ምናምን አንተ ራሱ ከነዚህ ጋር እንዴት ትውላለህ ወንድሜ? ምን ሆነ ነው አዝናናችሁ እንዴ? እነ ትሪሞ ልጅ እኮ ናቸው እኮ እነዚህ። አንተ ጠፍተው ነው እንዴ? ያስታውቃሉ እኮ እነዚህ እኮ እነን ብለው እኮ ናቸው እኮ እና አሻግሬ ወንዙ ነው የሚላቸው እኮ እንዴ። እዚህ ችግር የለውም። የዛሬን ትራንስፈር አድርግ አንተ ደግሞ የሚሳደበው ነገር ትራንስፈር አድርግና ወረድ። ከእንደዚህ አይነት ሰው ጋር አትዋል አንተ። ትራንስፈር አድርግ ሁለተኛ እንዳይለመድ። ሁለተኛ የምር በቃ ወንድ ልጅ ሲከፍል ደስ ይላችኋል። አይን ከነሱ ወገን አይደለም። እየተሳሰብን እውነት ነው እየተሳሰብን። ቀጣይ ቪዲዮ ካሁን በኋላ ሀብታሙን ራሳችንን መለወጥ አለብን። ካሁን በኋላ ወንድ የሚባል ነገር አናስብም። የለም ያገኘ ነው ምግብ ቤት እየገባ እንብላ ተይኝና ዋ ነገሮች በየምግብ ቤቱ እየገባና ብር አናጠፋም፣ እንቆጥባለን። አናጠፋም። በቃ ቃል እንግባ ራሳችን ቃል ገብተን ነይ በእናትሽ እኛ ጀግና ሴቶች በቃ ረድ ቤቱ አንገባ ይዝች ለማም ተባባለ። በቃ ዛሬ ነው ማለት ከነገ ጀምሮ እንጀምራለን። አንቺ ያምሽ እንዴ መተባባል ነው ነው ጀግና ረድ የተጣላሽ ፍቅረኛሽ ማን ነው? የታ የተጣላሽ ፍቅረኛሽ እኮ ነው እንዴ? አንቺ ምታውን መተባባል ችግር የለም። ቆይ ነይ የድሮ ረዲ መስይክ ነው። እኔ እንደው ካለማይ አልሰናከል። ስማኝማ ያሉት ከሚጠፋ የወለዱት ይጥፋሽ። ወደ ስኬት ማማ እየሄድን ነው። በራሳችን ምንቆም ሴት ነሽ። ያንተን ተልካሻ ይቅርታ አልቀበልም። ማን ይቅርታ ጠየቀሽ? ታዲያ ምን ልትሰራ መጣት? ጎረቤትሽ ናርዲን ታምሽ እሷን እየጠበቅኩ ምን ድሮ ምትለኝ ነው? ድሮ ምን አላማችንስ ቅድም ያሳየሽኝ ምግብ ቤት እኮ ሄደብልት ነው። ነይ አይ የረጅም ጊዜ እቅድ በአጭር ተቀጨ። ቀጣይ ቪዲዮ እንዴት ልታገባኝ ወሰንክ? ግን ስለምወድሽ ደስ ይላል። ግን እኮ ሙያ የለኝም። ችግር የለውም። ከዘመኑ ሴት የሚጠበቅ ነው። አያቴ በደንብ ስላስተማረችኝ ሙያ ያስተማረች ከጎረቤት ደስ ይላል። ግን እኮ ቤት ማጽዳት አልወድም። ምንም እንዳታስቢ። ቤታችን ሲቆሽሽ አዲስ ቤት እንከራያለን። ገንዘብም የለኝም። ስራ መስራትም አልወድም። እኔ ምን አባቴ እሰራለሁ? አንቺን ማኖር ግዴታዬ ነው እኮ። የማን አባህ ጎፈሬ ልታበጥር? ልክ ነህ። ያንቺ ድንግልም አይደለሁም። ይሁን። ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። በቃ ትዳር ለመያዝ ዋና ፍራቻዎች እነዚህ ነበሩ። እንዴት ቅልል እንዳለ። ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድን ነው? ብሎ ተራ ነገር ነው የሚወድ። ባውቀው ደስ ይለኛል። ካልክሽ ኳስ ጨዋታ አልወድም። እንዳትጨርሽ በኳስ አትምጡብን። ቪዲዮ 10 ሚሊዮን ክፈሉ፣ ከዛ በኋላ ግደሉኝ። ግምቴ እኮ 100 ሚሊዮን ነው። ሰራው ካለ ብትውት ምን አለ? ለሴዶ ማርሻ ካለ ብትውት ምን አለ? ኧረ ተው ይህን ዝንጅብል በርሜል መቼ ከብዳል ለማንከባለል ባትለፋ ባትደክም አምላክ ላንተ ካለ ለካ ተቀጥቅጦም ገንዘብ ማግኘት አለ። አስቤዛ ተወዶ መኖር ስላቃተኝ ለኔም ፈልጉልኝ የሚቀጠቅጠኝ አንድ ብር ሳይከፍለኝ ኑሮ ከሚመታኝ በ500,000 ብር ማንም ያንከባለኝ ብዙ ሰው አለና ኑሮ የከበደው በከፈልነው መጠን እስክናስቀጥቅጠው ወይ ድፉት ብሩን ሰታችሁት
ወይ ደፉት ብሩን ሰጣችሁ ወይ ደፉት ብሩን ሰጣችሁ ጋሽቀጭኑ ሰላም ነው ጋሽቀጭኑ እንዴት ነህ ፈልጌህ ነበር እስኪ አንዴ ላውራህ ፈልጌህ ነበር ብቻህን ነው እሺ መጣሁ እሺ ሰላም ነው ወይ አለ ወይ ደህና ነህ አንተ ልተሻለ ወይ አሁን የተሻለኝ ነው አሁን እሺ ሰላም ነው አለን እኛ ምን ተመስገን ነው ምን አልቻልኩትም ወጪው ምናምን ስለከበደ ህክምናው አዎ ህክምናው እሺ ምንድነው ምን ቸገረ አሁን እንደው አንተ ጋር የመጣሁት ያው ከዚህ ከሰፈሩ ምን በቃ ባለሀብ እንደው በምትችለው እንደው ብትረዳኝ እንደው ዶክተርን ማማክሬው መታከም አለብህ በዚህ ወር ቢያንስ እስከ 30 እስከዛ ድረስ ካልታከምክ እንደው ትሞታለህ አለ ትሞታለህ እስከ 30 አዎ ትሞታለህ እና ብር ነው የፈለከው ብር ነው እስከ መቼ ነው ዶክተሩ ትቆያለህ ያለ እስከ 30 በ29 ጧት ና ቶሎ በ29 የሆነ ብር አለች ጧት መተህ እሰጥሃለሁ መስከጀኑ እስከዛስም እኮ እስከ 30 በህይወት አለ አይደል ምን ችግር አለ አይ የማይታወቅም እኮ መስከጀኑ ሰደማትሉን ከዚህ በ29 ጧት መተህ ብሩን ውሰድ አሁን ብር የለም እንጂ አይሰማም በ29 መተህ ጧት ላይ ብርን ትወስዳለህ በ30 ትታከማለህ ከመጥከም የሆነች ነገር አስቤልሃለሁ አብሽር አትጨናነቅ አይምሮህን ማነቃቃት አለ ደግሞ ትሞታለህ ለቁም ነገር አይ በ29 ሲመጣ ደግሞ ለቤት አይኖርም በ29 ሲመጣ ቤት አይኖርም ፋክቱ ማለት ነው ኤቲቪ በደል ምን ይቆማው ይሄው ወይ ስትነካኩት አንድ ነገር አድርጋችሁት ነው ቲቪ አዎ እኔ አውቄያለሁ ያው ዝንጀሮቹ ምናምን ሊያሳዩን እኮ ነው ያው ተራራ ምናምን እንበሳች ነበር አሁን የሆነ አጓጊ ሰዓት ነው ደግሞ ዝንጀሮች የሆነ ድራማ ሊጀምር ምናምን ሲል ቀጥ ይላል ወይ ዝናብ ይዘንባል ምናምን ነገርና ይለያል ልጅነታችን አስታወስከን የዛሬ ቪዲዮችን እንግዲህ ይህን ይመስላል ዘና ፈታ እንዳላችሁ ተስፋ እናደርጋለን ቀጣይም በአዳዲስ አሪፍ ቪዲዮችን እንመጣለን እስከዛው መልካም ቆይታ ሰላማችሁ በዝት እናመሰግናለን በልዬ 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 አሞራ እንዳይበላኝ ላንቺ ብዬ